ሰላም ለሁላችሁም ይሁን። ዘካሪያስ ነኝ። የዘፈን ግጥሞች በአብዛኛው የሚያተኩሩት በሰው ልጅ ህይወት፣ ግንኙነቶች፣ ተፈጥሮ፣ ፖለቲካ ወይም ማህበራዊ ጉዳዮች ላይ ነው። የዜማው ስልትና አቀራረብም እንደየዘፋኙና እንደየሙዚቃው አይነት ይለያያል። በአጭሩ ዘፈን ከእምነት ወይም ከሃይማኖታዊ አምልኮ ውጪ ለሆኑ ልዩ ልዩ ዓላማዎች የሚቀርብ ዓለማዊ ሙዚቃ ነው። ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ አይጥልም እግዚአብሔር ሰውን አይጥልም። ዘቢባዬ ዘቢባዬ ወሰፊያኮ ዘልበዬ ሰምቼው በውሃው ላይ ብራመድ ና ብሏል እናልቀር በመንገድ ዘቢባይ ወለላ ምጭዋት ከናፍርኪ ዘቢብ ዝንጥልጥላይ የሰው የልብ ሀሳብ ብዙ ነው አንተ የሌለህበት ጌታ ከንቱ ነው። ባይሽ ሳይሽ በሞል መቼ ጠግባለሁ እርሜን ባላገኘሽ ጭንቄ ለጉድ ነው። ነፍሴ ስለምን ታወኪኛለሽ? ለምንስ ትጨነቂያለሽ? እንዳንቺ ማን ተፈጠረ? ያየሽ ሰው ሁሉ ተደንቆ ቀረ። በሰላም በእረፍት ኑሪ ነፍሴ ሆይ አትማረሪ። እረፍትን ፍለጋ ለሚንከራተተው ካታለሌለው ለሚቅበዘበዘው ቀንበርን ሰባብሮ ሐዘን የሚያበቃ ጉዲ በለው ገራ ጉዲ በልቃይንተ ጉዲ በለው ገራ ጉዲ በልቃይንተ እንደ ሙሴ ጽላት ስገዘትበት እንደ ሙሴ ጽላት ስገዘትበት ይኸው ስንት ዓመቴ ከኢየሱስ ጋር ስኖር ቃሉን ሳያጥፍብኝ መዳፉንጭ እንጂ ቢያሻይ በሉባ ለስብስብ አይደርሱት ለሚያባባ ስም በክፉ አይነሳም ጎዳ ተብላ አትታማም። ታማኝነት ነው መለያ ቃልን ማድረግ ነው ስራ እንባምን በወጣሺ ቱበይላ ብርድልሺ ገላጋይ ግሎ እንዳሰርሺ
ከነጣቂን ቶሎ ነይማ ቶሎ ነይማ ከአንበሳና ከድብ ከአውሬው ከነጣቂ ቶሎ ነይማ ቶሎ ነይማ ፈጥራለማ ያ ዳዊት እውነቱን እኮ ነው እረኛዬ ብሎ የዘመረው መቼ ትመጫለሽ አየዬ ማለት አይታክተኝ ፍቅርሽ ካንቺ ሌላ አየዬ አስመለክተኝ ከአንበሳ ከድብ ስታተርፈው ያላንተ ማን አስታማሻለሁ አይኔ በረበሩን አየዬ ልጁን ሰማተረ ዛሬ ሙያዳለው አየዬ ገና ስቆጥረ